እንዴት አላችሁ? ዛሬ እንግዲህ በላይቭ ሴሽን ተገናኝተናል። ዛሬ ዋናው የምናየው ነገር ቢኖር ፋንዳሜንታል አናሊሲስ ነው። ፋንዳሜንታል አናሊሲስ ከየት እንጀምራለን ወዴትስ እንሄዳለን የሚለውን ዳይሬክትሊ እናያለን። ቤዚካሊ ፋንዳሜንታል አናሊሲስ የምንለው ቤዝድ ኦን ኢኮኖሚካል ኦር ደግሞ ገቨርንመንታል የሆኑ ኒውሶች እንዴት ይቀያየራል የሚለውን በቀላሉ ለማየት ነው። ዳይሬክትሊ ለብቻው አድርጌ ላሳያችሁና ምንድነው የምንጠቀመው አሁን ትሬዲንግ ቪው የሚባል አለ። ትሬዲንግ ቪው ላይ ቻርቶቹን እያየን ወደ ቤዚካሊ ወደ ምን አፌክት እንደሚያደርገው በቀላሉ ጆታውት እናደርግና ፋንዳሜንታል አናሊሲስ ቤዚካሊ ምን ይመስላል የሚለውን እናያለን። ያው ብዙ ጊዜ ጎልድን ነው ማርኬት ማየው። የጎልድ ማርኬት እንከፍታለን በቀላሉ ይሄን ይመስላል። ሊትራሊ ምን ውስጥ እናገኘዋለን ብላችሁ የምታስቡ ሰዎች ትኖራላችሁ። ጀስት ጉግል ላይ ሄዳችሁ ፎሬክስ ፋክተሪ ብላችሁ ሰርች ብታደርጉት የመጀመሪያው አማራጭ ፎሬክስ ፋክተሪ ወይም ደግሞ ስለ ፎሬክስ ቤዚክ የሆኑ ኒውሶች ምን ላይ ያሉ የሚለውን ነገር ያሳየናል። እንደምታዩት ኢዝሊ ፊት ለፊት ላይ የሚያመጧቸው የራሳቸው ኒውሶች አሉ። ሂስቶሪካል ቤዝ የሆኑ ኒውሶች አሉ። እኛ ግን ፎከስ የምናደርገው ከታች እንደምታዩት እዚህ ጋር ዴይሊ ኒውስ አለ። ዴይሊ ኒውስ ብቻ ሳይሆን እኛ የምንፈልገው አሁን ለምሳሌ የላስት መንዝ ነው እንደ ኤግዛምፕል የምናየው። የላስት መንዝ ከአንድ ጀምሮ እስከ 30 ድረስ አፕላይ እናድርግና ከአንድ ጀምሮ እስከ 30 ድረስ ምን አይነት ኒውሶች ነበሩ የሚሉትን በእንደዚህ አይነት መልኩ ይዘረዝራል። እነዚህ ብቻ አይደሉም ኒውሶቹ፣ ቤዚካሊ እኔ ፊልተር ስለማድረጋቸው ነው። ላይክ እነዚህን ሁሉ ያካተተ ነው። ይሄ እዚህ ጋር ፊልተር አድርጋችሁ የምትፈልጉትን ምን ላይ ቤዝ ታደርጋላችሁ የሚሉትንም እዚሁ ላይ አፕላይ ታደርጋላችሁ። አሁን እንደምታዩት የተለያየ ሀገር ኒውሶች እንደዚህ ይወጣሉ። የመጀመሪያው ዴት ያሳያል። ከዛ በኋላ መች በስንት ሰዓት እንደሚወጣ ያሳያል። ከረንሲ ቤዝ የሚያደርገውን ከረንሲ ያሳያል። ከዛ በኋላ ኢምፓክቶቹ ያው እዚህ ጋር ፊልተሪንግ ላይ በቀላሉ ላሳያችሁ። እዚህ ላይ በዲሴንዲንግ ኦርደር አድርጓቸው ነው። ቀዩ በጣም ፍላክቹዌት ሊያደርግበት የሚችሉ ኒውሶች ሲሆኑ በቀይ ያሳየናል ፎልደሩን። ከዛ በኋላ ከሱ ሚዲየም ሳይዝ የሆነ ካለው ኢምፓክት ካለው በብራውኒሽ ነገር ያደርጋል። ከዛ በኋላ የሎ ትሆናለች፣ እሷ ኖርማል ነች። ምንም ኢፌክት ደግሞ ሳይኖረው ሲቀር ደግሞ ነጭ ያደርጋል ማለት ነው። ከነዚህ ውስጥ አሁን ለምሳሌ ኢቨንቶች ምንላቸው ወይም ደግሞ በጣም ያስፈልጉናል ብለን የምንላቸው እነዚህ ናቸው። አሁን ለምሳሌ ግሮዝ የሚባል ሪፖርቲንግ አለ፣ ኢንፍሌሽን አለ፣ ኢምፕሎይመንት ሪፖርት አለ፣ ሴንትራል ባንክ ሪፖርት አለ፣ ቦንድስ አሉ፣ ሃውዚንግ አለ፣ ከዛ ላ ኮንሱመር ሰርቬይ አለ፣ ቢዝነስ ሰርቬይ አለ። እነዚህ ነገሮች ኖርማሊ የሚያስፈልጉን እነዚህ ኒውሶች አሁን ኢምፓክታቸው ምን ያህል እንደሆነ እናያለን። ከዛ በኋላ እንደምታዩት ከረንሲ ቤዝ የሚያደርጉት ከረንሲ ያ የሚወጣበት ኒውስ ማንን አፌክት ያደርጋል የሚሉትን እዚህ ጋር እናያለን። ስለዚህ በቀላሉ በእንደዚህ አይነት መልኩ ከፋፍለን ወይም ደግሞ ለብቻው ማየት እንችላለን። በኋላ ላይ ወደኋላ ሄጄ ስለማሳያችሁ ፊልተር አድርጌ ያሳያችኋለሁ። አሁን ለምሳሌ እዚህ ጋር ጂፒዋይ የመጀመሪያው እዚህ ጋር ያለው የካፒታል ሴንዲንግ ኪዋይ አለ። ኖርማሊ እንደምታዩት ዲቴል ኢንፎርሜሽን ከፈለጋችሁ ቺን በመንካት ዲቴል የዛሬ 4-5 ወር ፊት ለፊት ያስቀምጥላችኋል። ከዛ በላይም ከፈለጋችሁ ሞር ብላችሁት በእንደዚህ አይነት መልኩ ማየት ትችላላችሁ። ሌላኛው ግን እዚህ ጋር ሚኒስትሪ ኦፍ ፋይናንስ ምን አወጣ፣ መቼ ምን አወጣ የሚሉትን ነገሮች ቤዚካሊ ታዩታላችሁ። ኢዝሊ በእንደዚህ አይነት መልኩ አንድን እንትን አክሰስ ማድረግ ትችላላችሁ። ከዛ በኋላ አክቹዋል ዛውን የወጣው ነው ፎርካስት ይደረጋል። ከፕሪቪየሱ ተነስተው የዚህኛው ወር ምን ያህል ቢሆን ኢፌክት አያመጣም የሚለውን ነገር ያሉ። ግን አሁን ለምሳሌ ይሄ በቀይ የተደረገው ኖርማሊ ኢፌክት ስላመጣ ነው። መጀመሪያ የነበረው ፕሪቪየስሊ 6.5 ነው። አሁን ለምሳሌ የጁን ነው እያየን ያለ ነው። ኤፕሪል ላይ የነበረው
6.5 ነበረ። ከዛ በኋላ ፎርካስት ያደረጉት ደግሞ የተገመተው 4.1 ይሆናል ነበር ተብሎ ነበረ። ግን አክቹዋሊ ወጣው 0.0 ሆነ። ስለወጣ ኢምፓክት አለው ማለት ነው። ሶ ቤዚካሊ እንደዚህ እያለን እንሄዳለን። አሁን ለምሳሌ የዩኤስዲ መንዴ ላይ ዩኤስዲ ያወጣው አንድ ትልቅ ኢምፓክት ያለው እንትን ነበረ። ያ ደግሞ ምን ነበረ? አይኤስኤም ማኒፋክቸሪንግ ፒኤምአይ የሚባል ነው። ያ ደግሞ ፒኤምአይ የምንለው ቤዚካሊ የኒውሶቹ ምንድን ነው የሚባለው ላይክ ሰፕላይ ማኔጅመንቱ ላይ ምን እየተሰራ ነው ምናምን የሚሉትን ነው። ሶ አሁን ለምሳሌ የፕሪቪየሱ 52.7 ነበረ። ከዛ በኋላ 53.3 ነው ፎርካስት ያደረጉት። ነገር ግን 54 ሆኖ ወጥቷል። ስለዚህ ኢትስ ጉድ ኢምፕሬሽን ለዩኤስዲ ስትሬንግዝ አለው ማለት ነው። ሶ በእንደዚህ አይነት መልኩ ማየት ትችላላችሁ ማለት ነው። ሶ እኔ አሁን ብዙ ጊዜ የማየው የዩኤስዲ ነው እና ደግሞ ኢምፓክቶቹ ደግሞ ሎው እና ሚዲየሙን አጥፍቼ ሌሎቹን አበራለሁ ማለት ነው። ሶ በዚህ ሰዓት ለዩኤስዲ በዚሁ በጁን ወር ላይ ትልልቅ ኢምፓክት የነበራቸው ነበሩ የወጡ እንትኖች ማለት ነው። አሁን ለምሳሌ እዚህ ጋር ነን ፋርም ፔሮል ይባላል። ይሄ ደግሞ ነን ፋርም ፔሮል ማለት የኢምፕሎይመንት ወይም ደግሞ ኢምፕሎይመንት ያላቸው እንትን ነው። ለኢምፕሎይመንት ያላቸው ምን ያህል እንደሆነ ብዙ ስራ ተፈጥሯል ወይስ አልተፈጠረም የሚለውን የሚያሳዩበት ነው። ስለዚህ ፕሪቪየሱ 105 ነበረ። ከዛ ፎርካስቱ 118 ነው። ከዛ በኋላ ደግሞ አክቹዋሊ የወጣው ደግሞ 122,000 ነው ማለት ነው። ስለዚህ በነበረበት እየቀጠለን ያለው ስለዚህ ጥሩ ነው። ሶ አሁን ለምሳሌ እቺ ዌንስዴ ጁን 3 ላይ ሄደን እንየው በቀላሉ በጎልድ ማርኬት ለማየት እንሞክርና ጁን 3 እነዚህም በኋላ ላይ በደንብ ስንደርስባቸው የምናየው ይሆናል ማለት ነው። አሁን ለምሳሌ ጁን 3 ላይ እንደምታዩት ማርኬቱ እዚህ ጋር ዴሊቨር አድርግና ያያችሁት ከሆነ የጁን 3 ካንድል ትንሽ ተለክል አድርገውና የጁን 3 ካንድል ካያችኋት እችኛዋ ካንድል ቤዚካሊ የዩኤስን ዶላር ስትሬንግዝ ታሳየናለች ማለት ነው። ያ ማለት ኦልሬዲ ወደ ቤሪሽ እየሄደ ነበረ። ያን ፑሽ በደንብ አስጠግተዋለች። እንደምታዩት ላይክ ኒውሱ የተከፈለበት ቦታ ሜቢ ቅድም የነካናት አሁን ጁን 3 እዚህ ያለች ከዚህ ጀምሮ ነው። ሶ እያያችሁት ከሆነ ጁን 3
የሚጀምረው እዚህ አካባቢ ነው። ሶ ሲግኒፊካንት የሆነ ዳውን ትሬንድ ያሳያል ማለት ነው። ይሄ 15 ሚኒት ስለሆነ ነው። 30 ሚኒት ቢሆን እንደምታዩት ጁን 3 በሚጀምርበት ሰዓት ከዜናው በኋላ የዜናው ኦልሞስት ሳኔ የተነገረው ላይክ 3:15 ላይ ነው። ሶ ልክ 3:15 ላይ በምታዩበት ሰዓት ሊትራሊ ይጀምራል ማለት ነው። በቃ ኦልሬዲ አሁን እዚህ ጋር 3 ሰዓት ላይ ኒውስ እንትን አለ። ከዛ ላይ አያችሁት ምን ያህል እንደወረደ። ዳት ሚንስ የጎልድ ዩኤስዲ ስለሆነ ጎልድ የነበረውን ዋጋ እያጣ ነው፣ ዩኤስዲ ደግሞ ስትሬንግዙን እያገኘ ነው ማለት ነው። በዚህ መልኩ መሄድ ይችላል። ሶ በእንደዚህ አይነት መልኩ ማየት ይቻላል ማለት ነው። እሺ አሁን ምንድን ናቸው ቤዚክ የሆኑ ኒውሶች ወይም ደግሞ አብዛኛውን ጊዜ ማርኬቱን ሊያናጉት የሚችሉት ተብሎ ኢኮኖሚካል የሆኑት ማለት ነው። ጂኦፖለቲክስ ያለባቸው ሳይሆኑ ኖርማሊ ኢኮኖሚካል የሆኑት ኤንኤፍፒ የሚባል አለ፣ ናን ፋርመር ፔሮል ወይም ደግሞ ናን ፋርም ፔሮል፣ አሁን ቅድም ያሳዩዋችኋል። ሌላኛው ሲፒአይ ነው፣ ከስተመር ፕራይስ ኢንዴክስ ይባላል። ኢትስ ኦልሶ አንዱ ቅድም ሳሳያችሁ ከነበሩት ከፊልተሪንግ እንትኖቹ አንዱ ይሆናል ማለት ነው። ሌላኛው ፕሮዳክት ፕራይስ ኢንዴክስ ወይም ደግሞ ፒፒአይ የሚባል አለ። እዚህ ጋር ሜቢ ካየናቸው አሁን ይኸውላችሁ ሲፒአይ እዚህ ጋር አለ። እዚህ ጋር አሁን ኮር ሲፒአይ 0.4 ተብሎ ነው ፕሪቪየስ የነበረው 0.3 ብለው ነበር ያሰቡት፣ ነገር ግን 0.2 ወጥቷል። ስለዚህ አሁን ዌድነስዴ ላይ ብንሄድ ከ3 አይ ቲንክ እዚህ አካባቢ ይቀየራል። ካያችሁት ትንሽ ከፍ ይላል። እነዚህ ኢምፓክት አላቸው ማለት ነው። ሲፒአይ መንዝሊ የርሊና ብሎ ይወጣል፣ የር ባይ የር እና መንዝ ባይ መንዝ ብሎ ይወጣል። ያንን ጊዜ በእንትኑ ማየት ትችላላችሁ። ሲፒአይ ቤዚካሊ የሚፈልገው ይሄ አሁን አኮሞዴሽኖች ነገሮች አሉ አይደል፣ ለኛ ዴይሊ አክቲቪቲ ላይ ዩዝ የምናደርጋቸው ነገሮች ያንን ነው በቃ ቤዝ የሚያደርገው። ስለዚህ ኑሮ ከተወደደ ያ ማለት ከረንሲው ጥሩ እየሄደ ነው ማለት ነው። ኑሮ ደግሞ ከቀነሰ የገንዘቡን አቅም እየቀነሰ ይሄዳል ማለት ነው። ስለዚህ በዛ ሰዓት ሲፒአይ ወይም ደግሞ ዩኤስዲ አሁን ለምሳሌ ዩኤስዲ ነው እየወሰድን ያለ ነው፣ ዩኤስዲ ይቀንሳል ማለት ነው። ስለዚህ ጎልድ ዊክ ይሆናል። ሌላኛው እንግዲህ ወደ ታች እየሄድን ፒፒአይ የምትል ትኖራለች እና በዚህ ወር የወጣ ይመስለኝ አይችሁትና ፒፒአይ መንዝ ባይ መንዝ ይወጣል። ፒፒአይ ደግሞ የጥሬ ዕቃ ጭማሪ ነው። ላይክ ሜጀር የምናደርገው ያው ቤዚካሊ በኢኮኖሚ አይደለ። ስለዚህ እዛ ላይ ያለውን ሰፕላይ ኤንድ ዲማንድ በደንብ ማወቅ ይኖርብናል። ስለዚህ ፕሮዳክት ፕራይስ ኢንዴክስ ነው የምትባለው ፒፒአይ። ሶ ፒፒአይያችን ሜጀር የሚደረገው ያው ቤዝድ ኦን ሲፒአይ ነው። ሶ ሲፒአይ ጨመረ ማለት ፒፒአይ ይጨምራል። ሶ ፒፒአይ ጨመረ ማለት ሲፒአይ ይጨምራል። ሶ ዋጋ ይጨምራል ማለት ነው። ዴይሊ ዩዝ የምናደርግበት እቃ ላይ ይጨምራል። ፒፒአይ ደግሞ ከቀነሰ ሲፒአይ ይቀንሳል። ሶ በቀላሉ ስናየው ዋጋ ጨመረ ማለት ትሬድ የምናደርገው ከረንሲ ይጨምራል። ዋጋ ፒፒአይ ከቀነሰ ያው እንትኑ ይሄ ፒፒአይ እና ሲፒአይ በዚህ መልኩ አታች ያደርጋሉ። ሶ እነዚህ ኖርማሊ ከተማርኳቸው ያወጣቸው ናቸው። ሶ አሁን ለምሳሌ ኮር ፒፒአይ የሚባል አለ። ሴም ዊዝ ፒፒአይ ነው። ምንም ይሄን ያለ እንትን የሚል ነገር የለም። ሌላኛው በጣም በብዙ ጊዜ ሲወራ የምትሰሙት ይሄ ጂዲፒ የሚባለው ይሄ ጂዲፒ ያው የአንድ ሀገር ኤክስፖርቲንግ ፕሮዳክት ሶልድ የሚያደርገው ፕሮዳክት ምን ያህል እንደሆነ የሚያሳይበት ቫልዩ ነው። እና ኖርማሊ እነዚህ አይነት ነገሮች ሲወጡ
አሁን ለምሳሌ ሃይ ጂዲፒ ከወጣ ዳት ሚንስ የዩኤስ ሃይ ጂዲፒ ምኑን አታክ ያደርገዋል? ስትሮንግ የሆነ ኢኮኖሚ እንዳለው በደንብ ያሳያል ማለት ነው። ሶ ቤዚካሊ ከረንሲው ስትሮንግ ይሆናል፣ ከሱ አጠገብ ያለው ከረንሲ ደግሞ ዊክ ይሆናል። በእንደዚህ አይነት መልኩ ማየት እንችላለን። ሶ ጂዲፒ ሃይ ከሆነ አሁን በዩኤስዲ እንትን ከሆነ ዩኤስዲ ሃይ ይሆናል፣ ሎ ከሆነ ሎ ይሆናል፣ ቫይስ ቨርሳ ይሆናል ማለት ነው። ሌላው ፌደራል ኦፕን ማርኬት ኮሚቴ የሚባል ነው። ይሄ ኮሚቴ ደግሞ ኤፍኦኤምሲ የኢኮኖሚክ እነዚህ ፌደራል ፈንዲንግ እና የሚያወጡት ነው። እነዚህ ደግሞ የሚያወጡት ቤዝ የሚያደርጉት ኢንተረስት ሬት ሞኒተሪንግ ፖሊሲ ምናምን ላይ ነው እና እነዚህ አሁን ሀይ የሆነ ስትሮንግ የሆነ ኢንተረስት ሬት ካመጡ ሰው ወደዛ ኢንቨስት አያደርግም። ስለዚህ ምን ያደርጋሉ? ያንን ይቀንሳሉ ማለት ነው። በቀነሱ ሰዓት ምን ይሆናል? ሰው ወደ ዩኤስዲን ስትሮንግ ለማድረግ ዲማንድ ይጠይቃል ማለት ነው። ሶ ሞር ኢንቨስት ለማድረግ ይሄዳል፣ እዛ ገንዘቡን ለማስቀመጥ ፈቃደኛ ይሆናል እና በዛ ሰዓት ኢንተረስት ሬት ጥሩ ከሆነ እዛ ለማስቀመጥ ይፈልጋል ማለት ነው። ስለዚህ ጎልድን ለመግዛት ይተዋል። ሶ ጎልድን ተወ ማለት ደግሞ ጎልድ ዲማንድ ይቀንሳል፣ ሶ ዋጋ ይቀንሳል ማለት ነው። ሶ በዛ ሰዓት ስትሮንግ የሆነ የከረንሲ እናያለን። ከዛ ውጭ ደግሞ ኤንኤፍፒ የሚባል ነው፣ ነን ፋርም ፔሮል። ኦልሬዲ ቅድም ነግራችኋለሁ። ኤንኤፍፒ ቤዚክ የሚባሉትን ነው እየነገርኳቸው ያሉት። ፒፒአይ፣ ሲፒአይ እና ጂዲፒ ሞስት ኮመን ናቸው። ከዛ በኋላ ደግሞ ኤፍኦኤምሲ ወይም ደግሞ ነን ፋርም ፔሮል የምንለው ነው ፌደራል ኦፕኒንግ ማርኬት ኮሚቴ የሚባሉት ናቸው። እነሱ ሞኒተሪንግ ፖሊሲውም ራሱ በዛው ከተንተን ካለ አሁን ለምሳሌ እዚህ ጋር ፕሮጀክሽኑ ያው ስለሆነ ምንም እንቅስቃሴ የለውም። እነዚህ ነገሮች በወር ውስጥ አሁን ለምሳሌ ይሄ የአንድ ወር ነው እንግዲህ እንደምታዩት ከ1 እስከ 30 እነዚህ ቀኖች ደግሞ የሚወጡት ቤዚካሊ መች እንደሆነ ጉግል ማድረግ ትችላላችሁ። በጣም ቀላል ስለሆነ ማለት ነው። አሁን ለምሳሌ ዩኤስዲ ስኬጁል ላይ በደንብ ማየት ትችላላችሁ። ኖርማሊ ካላንደሩ ላይ መች እንደሆነ ያሳያችኋል። አሁን ለምሳሌ እንደዚህ ያወጣችሁ በቃ በቀላሉ ማየት ትችላላችሁ። ሌላው ካጠገቡ ያለውን ምን ሲሆን ምን ይሆናል፣ ከፕሪቪየስ ላይ የነበረው ምን ይመስላል የሚሉትን ቤዚካሊ ብታያቸው ለነገ እናንተ ፎሬክስ ላይ በምታዩበት ሰዓት በምን መልኩ ይሄዳል የሚለውን በደንብ ማየት ትችላላችሁ። ሌላው ጂኦፖለቲክስ የሆኑ ነገሮች ይመጣሉ። ላይክ አሁን ለምሳሌ ዶናልድ ትራምፕ የሆነ ሰዓት ኢራንን የመታበት ሰዓት ነበር ትዝ ካላችሁ እና የዛን ሰዓት ምንድነው የሆነው? ጂኦፖለቲካል የሆነ ኢሹ ነው እና በአንድ ጊዜ ነው የወረደው የጎልድ ዋጋ። እነዚህ ደግሞ ኖርማል ሌሎች እንትኖች ላይም አፌክት ያደርጋል። አሁን ለምሳሌ ኦይል ላይ አፌክት ያደርጋል። አሁን የባለፈው ምን አደረገው? በፊት ከሚሄድበት በጣም በሃይስት በሆነ ኢምፓክት እዚህ ጋር እንደምታዩት እያያችሁት ነው። በዚህ ሰዓት ወደ ላይ ወጣ ማለት ነው። ይሄ ደግሞ የመጣው ለምንድን ነው? እሱ ኦልሬዲ ምን አድርጎት ነው ያንን ሲቹዌሽን ብሬክ አደረገው። በፊት ከሚሄድበት ኖርማል ከነበረው አካሄድ ወዲያውኑ ወደ ቡሊሽ ትሬንድ ወይም ደግሞ ወደ በእንደዚህ አይነት መልኩ ወደ ላይ እንዲወጣ አደረገው ማለት ነው። እንደምታዩት በጣም ሲግኒፊካንት በሆነ ቅጽበት ነው። ሶ እነዚህ አሁን ነገሮች ፈርስት ሚሳይል በተወረወረችበት ሰዓት ይሄ የኦይል እንትን ከፍ አለ። ጎልድን ደግሞ በተመሳሳይ ብናየው ወዲያውኑ ቀነሰ። ስለዚህ ይሄ ማለት ምን ማለት ነው? ዩኤስዲ
ሰው ጎልድ ከመግዛት ይልቅ ምን ላይ ያስቀምጣል ማለት ነው? ጀስት ገንዘቡን ላይ ኢንቨስት ያደርጋል ማለት ነው። ስለዚህ በዚህ መልኩ ኖርማሊ እንትን ማለት እንችላለን። ካያችሁት ከዚህ ሰዓት በዚች አሁን ሰርክል ያደረኩባት ላይ በደንብ ዳውን ትሬንድ መሆን ጀመረ። ስለዚህ የጎልድ እንትን ዊክ ሆነ፣ የዩኤስዲ ደግሞ ሃይ ሆነ ማለት ነው። አሁን ይሄ በምታዩበት ሰዓት ኦልሬዲ መች ነው ዌድነስዴይ ጁላይ 26 እዛኛው ላይ ለማሳየት ፈልጌ ነው። ኦልሬዲ እንዴት አያችሁት? ጁላይ 2026 ላይ ይሄኛው እንደዚህ ሆነ። አሁን ሌሎች እነዚህ አሁን ኖርማሊ አሁን እያሳያቸው ያሉት ፊቸርስ ላይ ናቸው። አሁን ለምሳሌ ዩሮ ዩኤስዲ ላይ እንሂድ። ዩሮ ዩኤስዲ ላይ 8 ጁላይ ላይ እንደምታዩት ዩሮ ዩኤስዲ ዩሮ ከፍ አለ። ሶ ዳት ሚንስ የዩሮ ዩኤስዲ ኖርማል የሆነ እንቅስቃሴ ነበር የነበረው ማለት ነው። በእንደዚህ አይነት መልኩ ማየት እንችላለን በቀላሉ ማለት ነው። ኢፌክት ካለው አሁን ለምሳሌ ቤዝዶን ዩሮፕ ያለ ኒውስ ከሆነ ሲግኒፊካንትሊ እንደዚህ አይነት አፕ ትሬንድ እናያለን፣ ኦር ደግሞ ዳውን ትሬንድ እናያለን። ፋንዳሜንታል የሚባሉት እነዚህ ናቸው። ቤዚካሊ ፎሬክስ ፋክተሪ ላይ አሉ። ከዛ ውጭም ደግሞ ሌሎች የተለያዩ አሁን ለምሳሌ ብሉምበርግ ምናምን የሚባሉ ሳይቶች አሉ። እነሱ ላይ በደንብ ማየት ትችላላችሁ። ሶ በእንደዚህ አይነት መልኩ ፎሬክስ ላይ በደንብ ማየት ትችላላችሁ።